ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ዶክተር አንጫወት የሚል ነው። ሱስን በሚመለከት እንግዲህ አልኮሊክስ አኖኒመስ የሚባለው ትልቅ ድርጅት ነው። ዓለም አቀፍ ነው። ይሄ ኢትዮጵያም በአንድ ወቅት ላይ ነበረ፣ ከዛ ቆሞ ነበር። አሁን ያለበትን ስታትስ አላውቅም። የአልኮሊክስ አኖኒመስ 12 ስቴፕ ፕሮግራም ነው የሚባለው። የራሱ ፕሪንሲፕሎች አሉት። በዋናነት እንግዲህ በተለያዩ ሱስ ውስጥ ያለፉ ሰዎች እነሱ ካለፉ በኋላ የመሰረቱት ማህበር ነው እና አዲስ ገና እየታገለ ለመውጣት እየተፍጨረጨረ ያለ ሰው ካለ ስፖንሰር ያደርጉታል። ሄዶ ይቀላቀላል። ሚቲንጎች አሉ። ከዛ ደግሞ አንድ ስፖንሰር ይመደብለታል ወዘተ። እነዚህ ከሱስ ለመውጣት በጣም አጋዥ የሆኑ ድርጅቶች ናቸው። አልኮሊክስ አኖኒመስ ላይ እንግዲህ የተለያዩ ፕሪንሲፕሎች አሉ። አንድ ዛሬ ላነሳላቸው የፈለግኩት ዶክተር አንጫወት የሚል ፕሪንሲፕልም አላቸው። ይሄ እንግዲህ ኤኤ ሜምበርስ ሜዲኬሽንስ ኤንድ አዘር ድራግስ የሚባል ሴክሽን አለ ፕሪንሲፕላቸው ላይ። እዛ ላይ ምን ይላል? ኤኤ ሜምበርስ ሻል ናት ፕሌይ ዶክተርስ ይላል። እንደ ዶክተር መጫወት የለባቸው። ለዚህ ሪዝኑ ምን መሰላችሁ? ሰዎች ልክ ከሱስ ለመውጣት ሲያስቡ ሳይኪያትሪስት ጋር ሄዳሉ ወይም አዲክሽን ስፔሻሊስት ጋር ሄዳሉ። ከዛ ላ የስነ ልቦና ሕክምና አንዳንድ ጊዜ ደግሞ መድኃኒትም ያስፈልገዋል። ስለዚህ ሐኪማቸው መድኃኒት ያዝላቸዋል። መድኃኒቷን ይዘው በጎን ደግሞ የአቻ ድጋፍ ፒር ሰፖርት እንደ አልኮሊክ አኖኒመስ አቴንድ ሲያደርጉ እዛ ያሉት ሰዎች ሊቪንግ ኤክስፒሪየንስስ አላቸው፣ ግን ዶክተር አይደሉም። ስለተለያዩ የህክምና አማራጮች እውቀታቸው ዝቅተኛ ነው። ስለዚህ አንድ ሰው ሐኪሙ አዞለት ልክ እዛ ሲሄድ ይህን መድኃኒትማ እንዳትወስድ እኔ ያልወሰድኩትም ካለው ሰውየው ግራ ይጋባል፣ መድኃኒቱንም ሊተው ይችላል። ወይንም ደግሞ አልኮሊክስ አኖኒመስ ሲሄድ አንድ ሰው የትዬ የዘነበችን ልጅ አታይም እንዴ እሱ መድኃኒት ጀምሮ ነው የተጎዳው ካለ ሂዝ ፕሌይንግ ዶክተር እና ሰውየውንም ኮንፊውዝ ያደርገዋል፣ መድኃኒቱን በትክክል እንዳይወስድ ያደርጋል። ይሄ እንግዲህ በጣም ወሳኝ ነገር ነው። በሀገራችን ችግሩ በጣም ብዙ ሰዎች ዶክተር ይጫወታሉ። በተለይ የአእምሮ ህክምና ላይ ሲመጣ፣ ለምሳሌ አንድ ሰው የልብ ህመም አጋጥሞት ሐኪሙ መድኃኒት ሲያዝለት ሰፈር ያለ ሰውዬ ይህን መድኃኒትማ እንዳትወስድ እንዲህ ያመጣል አይልም። እግር ሲሰበር አንዳንድ ሰዎች ዶክተር ይጫወታሉ። እንትና የሚባለው ወጌሻ ሐኪም ጋር በጭራሽ እንዳትሄድ ምናምን ይላሉ። የአእምሮ ህክምና ላይ ግን በስፋት ነው የምናየው። ከዛ ውጤቱ ደግሞ ታዝናላችሁ። ሰዎች እንግዲህ የአእምሮ ህክምና ለመሄድ በጣም ብዙ አስበው ነው የሚሄዱት። ደፈር ብሎም ሲሄዱ ከሐኪማቸው ጋር ይነጋገሩና መድኃኒት ሲታዘዝላቸው ሰፈር ውስጥ ዶክተር የሚጫወት ጎረቤት፣ ቤተሰብ ወይም ደግሞ የስራ ባልደረባ አላቸው። አንዳንዶቹ ምንም የህክምና እንትን የላቸው። አንዳንዶቹ ደግሞ they are not really qualified ግን አስተያየት ግን በደንብ ነው የሚሰጡት። ከዛ ደግሞ አንዳንድ ነገሮችን ሳናውቅ ስንቀር ይሄ ድፍረቱ ሙሉ ነው። ስለዚህ ሰዎች ይሄዱና ሐኪሜን መድኃኒት አዘዘልኝ ሲል በጭራሽ እንዳትወስድ፣ የትዬ የዘነበችን ልጅ አታይም እንዴ ወስዳ ምን እንደሆነች፣ ወይም ደግሞ የአጎቴ ልጅ እንዲያጋጥሙት ይላሉ። ሰዎች መድኃኒታቸውን አይወስዱም። አንዳንዶቹ ደግሞ ወስደው ተሽሏቸው ደህና የነበሩት የሆነ ሰፈር ውስጥ የሆነ ሰውዬ ዶክተር ይጫወትና መድኃኒታቸውን ያቋርጣሉ። ከዛ በጣም ህመሙ ተባብሶ ተኝቶ መታከም እስከሚያስፈልግበት ደረጃ ደርሶ እኛ ጋር ይመጣሉ። ለዚህ መፍትሄውን የሚመስለኝ ሁለት ነገር ነው። አንደኛው እናንተ ሐኪማችሁን መጠየቅ መብታችሁ ነው። ይህንን ማወቅ አለባችሁ። ቅር ያላችሁ ነገር ካለ፣ ሰፈር ውስጥም የሰማችሁን ነገር ካለ፣ ብዙ ሰው ለምሳሌ አእምሮ መድኃኒት ሲባል ሁሌ አእምሮ ላይ መጣበት ይሄ ነገር ይለምዳል ወይ ሱስ ይሆናል የሚለውን ጥያቄ ይጠይቃል። ሐኪሞች ደግሞ ግዴታችን ነው ማስረዳት፣ እያንዳንዱ መድኃኒት ጥቅሙን ጉዳቱን በግልጽ አንድ ሰው ቢወስደው ምን ይከሰታል፣ ባይወስደው ምን ይከሰታል የሚለው የኛ ኃላፊነት ነው ማለት። ስለዚህ የህክምና ጥያቄ ሲኖረን ሐኪሞች በድፍረት ዶክተር አንጫወትም። ለምሳሌ የማህፀን ህክምና ተምረናል ሁላችንም ሐኪሞች። ግን እኔ ለምሳሌ አእምሮ ህክምና ላይ ስለሆነ የምሰራው አንዳንድ ከማህፀን ጋር የተያያዙ ስነልቦናዊ ነገሮች አሉ። እነሱ ላይ አስተያየት እሰጣለሁ። አካላዊ ሲሆን ግን እዚህ ላይ የተሻለ የሚያውቁት የማህፀን ሐኪሞች ናቸው ብዬ ወደ እነሱ ነው ሪፈር ማደርገው። የአንጀት ጨጓራ ምናምን አጠቃላይ ተምሬዋለሁ። ከዛ ደግሞ አንዳንድ ከአእምሮ ህክምና ጋር የተያያዙ አውቃቸዋለሁ። ከዛ በተረፈ ያለው ላይ ግን ዶክተር ከምጫወት የውስጥ ደዌ ሐኪሞች የተሻለ ያውቃሉ ወይም ጋስትሮኢንትሮሎጂስት ቢያይ ይሻላል እላለሁ።
ስለዚህ እንደ ሶሳይቲም እንደሱ ብናደርግ የተሻለ ነው ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና